እኛ የተጠራ ነው የኤልሳን አገልግሎት እንድናገለግል ነው። አገልግሎት እንድናገለግል የተጠራን ሰዎች ነን። ሰዎች ወደኛ መጥተው መፍትሄ አግኝተው መመለስ አለባቸው። ያቃቸው ተመልሶ መለስ አለባቸው። በጣም በኮንፊደንስ ተረጋግቶ መንዳላ ታውቃላችሁ። ልክ ወንድሜ እንደተቀመጠው ተቀምጦ ምን አደርግልሽ ዘንድ ትሻለሽ? ይኸውልህ እግዚአብሔር አምላኩን የሚያውቅ ህዝብ ነው ያደርጋሉ የተባለ። ምን አደርግልሽ ዘንድ ትሻለሽ? ዛሬ በልባችሁ ጌታ ሊያደርግላችሁ የሚፈልገው ነገር እያሰባችሁ ስሙ። በቤትሽ ያለውን ንገሪኝ አለ። እርሷም ለእኔ ለባሪያ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለችው። ይኸውልህ አንዳንዴ እግዚአብሔር ታሪካችንን ለመቀየር ሲፈልግ ህይወታችንን ትራንስፎርም ማድረግ ሲፈልግ ሌላ ነገር መፍጠር ወይ ማምጣት አይጠበቅበትም። በቤትሽ ባለው ነገር ይሰራል። ባንተውስ ባስቀመጠው ነገር ይሰራል። አሜን ነው። ሌላ ነገር እየጠበቅን ነው። ችግራችን በእጅህ ያለው ምንድነው አለ ሙሴ አይደል እንዴ? በእጅህ ባለው ታሪክ ይቀይራል። አሜን ነው ወይ? ምን ትሻለሽ? በቤትሽ ያለውን ንገሪኝ አላት። እርሷም ለእኔ ለባሪያ ከዘይት ጥያቄዋ ምንድነው? ዕዳ አለብኝ። ይሄ ባለ ዕዳ ደግሞ መጥቶ ባሪያ ሊያደርገኝ ነው። ልጆቼን ሊነጥቀኝ ነው። የኔ የሆነውን ሊወስድ ነው። ሊማረኩብኝ ነው። እንዴት ነው ማስመልጣቸው? እንዴት ነው ከዚህ ዕዳ ማመልጣው ብላ ስትጠይቀው እንግዲህ እስኪ መፍትሄ እንፈልጋለን አይደለም። በቤትሽ ውስጥ ምን አለ አላት። በቤትሽ ውስጥ ባለው ነገር ታሪክሽ ይቀየራል። አሜን ነው ወይ? ባንቺ ውስጥ ባለው ነገር እግዚአብሔር ድንቅ ያደርጋል። ኢየሱስ ጌታ ነው። አሜን አሜን። ይኸውልህ ችግራችን ይሄ ነው። የኔ ችግር ራሱ በእኔ ውስጥ ያለው ነገር በጣም እንቀዋለሁ። ብዙ ሰዎች ይቆጡኛል። ሰለሞን ባንተ ውስጥ እኮ የከበረ ነገር ነው ያለው፣ አትናቀው፣ ችላ አትበለው ምናምን ይሉኛል። በውስጣችሁ ያለው እግዚአብሔር ስፔሻሊ እግዚአብሔር ያስቀመጠው ነገር አትናቁ። ታሪክ የሚሰራው እግዚአብሔር በዛ ነው። ለእኔ ለባሪያ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለች። እርሱም ሄደሽ ከጎረቤትሽ ሁሉ ከሜዳ ባዶ ማዲጋዎችን ተዋሺ፣ አታሰር። ከጎረቤትሽ ከሜዳ wherever you find ከየትም ይሁን ከየትም ማዲጋዎች ሰብስቢ። እንዲያውም እግዚአብሔር ምንድነው አርስቱን ለዚህ ቃል አርስት የሰጠኝ ምን እንደሆነ ታውቃላችሁ? በተዘጋጃችሁበት ልክ ነው ቅባቱ የሚለቀቀው። በተዘጋጀህበት ልክ ነው የእግዚአብሔር አኖይንቲንግ ሪሊዝ የሚሆነው። አሜን አሜን ነው። አሜን ይገባችኋል መሰለኝ። አሜን አሜን። ገብተሽን ከአንቺና ከልጆችሽ በኋላ በሩን ዝጊ፣ ወደ እነዚህ ማዲጋዎች ሁሉ ዘይቱን ገልብጪ፣ የሞላውን ፈቀቅ አድርጊ ያላት። መናገር የፈለኩት አንድ ነገር ነው። እንዲሁም ከእርሱ ሄዳ በሩን ከእርሷና ከልጆቹ በኋላ ዘጋች። እነርሱን ማዲጋዎችን ወደ እርሷ ያመጡ ነበር፣ እርሷም ትገለብጥ ነበር። ማዲጋዎቹ በሞሉ ጊዜ ልጇን ደግሞ ማዲጋ አምጣልኝ አለችው። እርሱም ሌላ ማዲጋ የለም አላት። ዘይቱም ቆመ ይላል። እስከ ተዘጋጀችበት ድረስ ግን እግዚአብሔር ምን አድርጓል? ዘይቱን ለቆታል። ቆመ ማለት አለቀ ማለት አይደለም። ማስቀጠል ትችላለህ፣ ማስከፈት ትችላለህ፣ ሪሊዝድ እንዲሆን ማድረግ ትችላለህ። አሜን ነው ወይ? ጌታ ሰለሞን እንደ ሰለሞን ምን እያለ ነው ካልከኝ፣ በተዘጋጀህበት ልብ ነው ባንተ መሰረት። በቃ ለኔ ቦታ በሰጠኸኝ ልብ ማዲጋው ባዶ መሆን አለበት። ጌታ ይሰራ ዘንድ፣ ዘይቱን ይጨምርብህ ዘንድ፣ ዘይቱን ይሞላብህ ዘንድ፣ ዘይቱ እንዲቀጥል ሁሉ ጊዜ ቦታ ማግኘት አለበት። ዘይቱ እንዲፈስ ቦታ ማግኘት አለበት። ለዘይቱ ቦታ ከሌለ የእግዚአብሔር አኖይንቲንግ ሪሊዝ አይሆንም። የዚች ሴትዮ ታሪክ
ጌታ ለመቀየር ምንም ያደረገው ነገር የለም። ያስፈልገው በቤቷ ያለው ዘይትና ባዶ ማዲጋዎች ነው። ታሪካችሁ እንዲቀየር ይኸውልሽ ይሄ ዘይት ምን እንደሚያደርግ ልንገራችሁ። ከባርነት ያስመልጣል። አሜን። የመጣው መንፈስ የመጣው ባለዕዳው እሷንም ልጆቿንም ስሌቭ ለማድረግ ነው። በተለያየ መንገድ ተይዘን ልንሆን እንችላለን። ዛሬ የምታመልጡት በእግዚአብሔር ቅባት ነው። አሜን አሜን ነው። አሜን። ይኸውልሽ እግዚአብሔር ምን ያደርጋል? ባለህ ነገር ላይ ይናገርበታል። አሜን አሜን ነው። ኤልሳ ባላት ጥቂት ነገር ላይ ቃል ያወጣው። አሜን ነው። አሜን ነው። በቤትሽ ምን አለ? ምን አደርግልሽ? I'm a man of God. I will speak the word. አሜን። እና የምናገረው ቃል ታሪክ ይሰራል። አሜን። ነገርሽን ይለውጣል። አሜን። ቀንበርሽን ይሰብራል። አሜን። ባለ ዕዳውን ይመልሰዋል። አሜን አሜን ነው። ለብዙዎች ትተርፊያለሽ አለ። አሜን። ዕዳ ሳይሆን ከዕዳ ትወጫለሽ አለ። አሜን። ትሸጫለሽ አለ። አንቺም ልጆችሽም ትበላላችሁ። አሜን። መቸገር የለም አለ። አሜን። ዕዳ የለም አለ። አሜን። ለጤውን ልፋት አሜን። ከምን የተነሳ ከጥቂቱ ማሳ ከጥቂቱ ዘይት የተነሳ I'm telling you እግዚአብሔር ባለን ትንሽ ነገር ተጠቅሞ ትልቅ ነገር መስራት ይፈልጋል። ይገርማል። የኛ ታሪክ የሚለወጥ አይመስልም። ይቺ ሴት በዕዳ ተይዛለች። የምታስበው ስለ ዕዳው ነው። እንዴት አባቴ ነው ይሄንን ሰውዬ ከፍዬ የምገላገለው? እንዴት ነው ከዚህ ዕዳ ከዚህ ችግር ከዚህ ካሰረኝ ነገር እንዴት ነው ማመልጠው ነው ጥያቄዋ። የሷ ጥያቄ የዕዳ ጥያቄ ነው። ዕዳ መሆን አይደለም። hey he comes to your children ወደ ልጅ ይመጣል። ወደ አንተ የኔን ቫልዩ ያደረገው ኢንቨስት ያደረክባቸው ልጆች ላይ እነሱ ላይ ይመጣል። እነሱም ባሪያ ሊያደርግ ይመጣል። አንተን ባሪያ ሊያደርግ ይመጣል። ዛሬ ግን ይሄ እኛን ባሪያ ለማድረግ የመጣውን መንፈስ በቅባት ታባርረዋል። አሜን ታባርረዋል። ኢየሱስ ጌታ ነው። አንተ ልዩ ባለህ ነገር በቤቱ ባለው ነገር ታሪክ ይቀየራል። ባለው ታሪክን ይቀይራል። ባለው ችሎታ ታሪክን ይቀይራል። አለኝ ብለህ ባስቀመጥከው ነገር ላይ ታሪክ ይሰራል። አሜን። ኢየሱስ ጌታ ነው። አሜን። I'm telling you የኔን ታሪክ ለመቀየር ጌታ ሌላ ታሪክ መፍጠር አያስፈልገውም። እኔ ውስጥ ባስቀመጠው አኖይንቲንግ ባስቀመጠው ቅባት በቃ ዲፖዚት ካደረገው ነገር እግዚአብሔር ይሰራል። ኢየሱስ ጌታ ነው። I'm telling you ያላችሁን ነገር አትናቁን። አሜን። እግዚአብሔር ህዝቡን ይወል I'm telling you ባሪያ ላይ ያደርገን ወጣ መንፈስ በዕዳ ባሪያ ላይ ያደርገን ወጣ በተለያየ እስራት ባሪያ ላይ ያደርገው ወጣ በተለያየ ነገር እኛን ኬጅ ውስጥ አስቀምጦ በቃ አይምሮአችንን ተቆጣ። አሁን እቺ ሴትዮ ስለ ጌታ ብትነግራት አይገባትም። የሚያሳስባት የዕዳ ጉዳይ ነው። የሚያሳስብ ጥያቄዋ ምንድነው ካል ያላት ችግር ነው። ችግራችንን ብቻ እንድናስብ ስለ ትልቁ ጌታ ታሪክ ስለሚሰራው ጌታ ነገርን መለወጥ ስለሚችለው ጌታ ስለፈዋሹ ጌታ ስለሚያስመልጥ ጌታ እንዳታስብ ያደርጋል። በቃ የምታስበው ችግር ነው። የምታስበው ዕዳ ነው። እንዴት ነው ልጅን ማስመልጠው? እንዴት ነው ላለው በቃ እንዴት ነው ልጆችን ማሳድገው? እንዴት ነው ማደርገው? ጌታ ደግሞ ሰልጆች አታስብ። ባንተ ባለው ውስጥ ነገር የመጣውን አባርረው። አሜን ነው። አንተም ታመልጥና ታመልከኛለህ። አሜን አሜን። ደግሞ ለኔ ትለያለህ። አሜን። ይቺ ሴት ለሞመንት ወደ እግዚአብሔር ሰው ስትመጣ ያው የእምነት ሰው ስለሆነች ይቺ ሴት የእምነት ሰው ሌላ ጌታ የተናገረ ነገር አለ። ይሄን ነገር ነግራችሁ ብሄድ እና ለዚህ ቃል ቦታ ከሌላችሁ የሚሰራ ነገር አይደለም፣ አይሰራላችሁ። I will tell you this የእግዚአብሔር ቃል ቦታ ይፈልጋል። የእግዚአብሔር ቃል የሚያከብረው ይፈልጋል። ዝም ብሎ አይደለም ጌታ ኢየሱስ ክርስቶስ ዘርዘሪው
ዘርን ሊዘራ ወጣ። አንዳንዱ በመሬት፣ አንዳንዱ በእሾህ፣ አንዳንዱ በድንጋይ መሃል ወደቀ። ሁሉም የማደግ ነገር አሳይቷል። ሁሉም የበቀል ነገር አሳይቷል። አንዱ በወፍ ተወሰደ፣ አንዳንዱ ግን በቅሏል። አንዱ መሬት ብዙ መሬት መልካም መሬት ላይ ሳልወደቀ አላደገም። አንዳንዱ ሾህ ካነቀው ይላል። ይኸውላችሁ እኛ መልካም መሬት እንድንሆን የተፈጠረ ሰው የእግዚአብሔር ቃል እኛ ልቡስ ነጥሮ መመለስ የለበትም። በሪዝን እኛ እስካሁን ታሪካችን ያልተለወጠው ለምንድን ነው ካልን እግዚአብሔር ስላልተናገረን አይደለም። በመጣው ቃል የሚራመድ ማንነት ስለሌለ አልከለፊስ ይቺ ሴት ጥያቄ አለባት። ጥያቄ ይዘን ወደ እግዚአብሔር ሰዎች እንመጣለን። ጥያቄ ይዘን ወደ እግዚአብሔር ወደ ቀባቸው እግዚአብሔር የጊዜው ሰው ወዳደረጋቸው እንመጣለን። እነሱም የእግዚአብሔር መንፈስ በነገራቸው አሁን እንዳየነው እህቶቻችን ላይ እንደተናገረው ይናገራል። ስለተናገረ የሚሆን ነገር የለም። እነዚህ ሴቶች ግን በመጣው ቃል ሲራመዱ የሚሆን ነገር አለ። አሜን ነው። በመጣው ቃል ስትራመድ ነው ታሪክ የሚቀየረው። አሜን ነው። አሜን። ይቺ ሴት መጣችና የእግዚአብሔር ሰው ባሌ ማን እንደሆነ ጠንቅቀህ ታውቃለህ። ለእግዚአብሔር የተለየ ሰው ነው የነበረው። እንዳንተ ነብይ ነበረ፣ እንዳንተ ይሮጥ ነበረ፣ እንዳንተ ያገለግል ነበረ። ግን አንፎርቹኔትሊ ዕዳ ትቶብን ሄዷል። አሜን። የእግዚአብሔርን ሰዎች እንዴት ዕዳ ውስጥ እንከታለን? ባለ ዕዳ ውስጥ ትንሽ እንኳን he was a man of God ብሎ እንኳን አይቶ ግን መጣ። እግዚአብሔር ግን እሷንም ሊያስተምር ስለፈለገ ያላትን ነገር ተጠቅሞ ታሪኳን ሊቀይር ስለፈለገ ወደ እግዚአብሔር ሰው ስትመጣ በኮንፊደንስ ሰዎች ወደ እናንተ መጥተው መፍትሄ ማግኘት አለባቸው። አሜን። እስከ መቼ ነው እኛ ስለ ችግራችን እየተናገርን እድሜያችን ያልቀው? ያው ህያው የሆነውን አምላክ እያመለክ ያው ባለስልጣኑን ጌታ እያመለክ ማለት ነው። መጣች። ምን አደርግልሽ ዘንድ ትወጃለሽ አላት። እኔ እግዚአብሔርን ጠይቄዋለሁ። ካገለገልኩ እንደ ኤልሳ አገልግሎት ነው ማለት አሜን። እንደ ኤልያስ ብያለሁ። I love Elsa. Full of confidence. የፈለገ ጀነራል ይምጣ ንጉስ አያፍርም። እንደው እኔ እሱን ባላይ ኖረው እንዲያውም አንተን ፊትህን እንኳን ዞር ብያለሁ። በሱ ላይ ያለውን ነገር ያገባው ሰው ለማንም ለምንም አይመረጥም። በአንተ ላይ የተቀመጠውን አኖይንቲንግ ካወቅ ምንም አንበረክከም። ሰው ጀነራል ይሁን ተራ ይሁን ንጉስ ይሁን ምንም ግድ አይልህም። እንደመጣ አስተናግደው ነው የምትሄደው። አሜን ነው። ሃሌሉያ። ወደዚህ ሰው ወደ ትክክለኛ ሰው መጣች። ስትመጣ ምን አደርግልሽ ዘንድ ትወጃለሽ? I want you to hear this one። ብዙ መገለጦች ነግራቸዋለሁ። ነገር ግን የምፈልገው ይሄንን ነው። ኤልሳ ምን አላት? ኦኬ የምታደርገው ይሄንን ነው። ካንቺ የምትጠበቀው ይሄ ነው አለ። ሁለት ነገር አድርጊ አላት። በቃ ማዲጋዎች ከሜዳ ከፈለግሽበት ከየትም አምጪ። አሜን። ሰብስቢ። አሜን። አታሳንሽዋል። አሜን። እባካችሁ ጌታን አታሳንሹ። አሜን። በተዘረጋችሁበት ልክ ነው እግዚአብሔር የሚሰራው። ቦታ በሰጣችሁት ልክ ነው በህይወታችሁ ማኒፌስት የሚያደርገው። ይቺ ሴት በቃ ሰበሰበች፣ በምትችለው አቅም ሰበሰበችና አመጣች። ይኸውላችሁ የቤቷ ችግር የተቀረፈው የቤቷ ታሪክ የተለወጠው ከዕዳ ያመለጠችው እንዴት ነው ካላችሁ ከእግዚአብሔር ሰው የሰማችውን ኢንስትራክሽን ተግባራዊ በማድረግ ነው። ይኸውላችሁ መጣች። ከትንሹ ዘይት ወደ ሰበሰብሽው ማዲጋዎች ሙሉ አላት። ያቀብሏታል፣ ይሞላሉ፣ ያቀብሏታል፣ ትሞላለች፣ ያቀብላሉ፣ ትሞላለች። መጨረሻ ላይ አምጣልኝ ስትል የለም አለቀ ሲላት ዘይቱ ቆሟል። አንድ የመጀመሪያው ነጥብ አታሳንሱ። አሜን ነው። ከምናስበውና ከምንኖረው በላይ ትልቅ ነው። ጌታችን አምላካችንን ያሳነሰው ችግራችን ላይ ማተኮራችን ነው። ትልቁ እግዚአብሔር ጋር ብናተኩር ኖሮ ትንሹ ችግራችን ምንም አይመስለንም ነበር። የዚች ሴት ዋይዝ
የዚህ ብልጠት ምንድነው ካላችሁ ከሞላ በኋላ ወደ እግዚአብሔር ሰው ተመለሰ እንደገና ኢንስትራክሽን ለመቀበል እንደገና ወደ በጌታ ፊት መሆን ያስፈልገናል ያለን ነገር ከሆነ በኋላ ከዚህ በኋላ what is next ማለት ነው አሜን ነው ወይ ከዛ መጣችና ወደ እግዚአብሔር ቤት ወደ እግዚአብሔር ሰው መጣችና የእግዚአብሔር ሰው እንዳልከኝ ባለኝ አቅም ሁሉ ሰበሰብኩኝ ካልክ እንዳልከኝ ገለበጥኩኝ ቤቴ ዘይት በዘይት ነው አለች አሜን በያሁን አላስ ይጂ ሽንጩ እዳሽን ክፈይ አንቺ በዛ ተዳደሪ አላት ኢየሱስ ጌታ አሜን ነው ወይ አሜን በአንዴ ያለቀሰች የመጣችው ሴት እየሳቀች አሜን ነው ማከፋፈል ጀመረች አሜን ነው ችግር ነበር አሁን ግን አከፋፋይ አይደለም አሁን ግን አከፋፋይ ምንድነው የምታከፋፍለው anointing divine ዘይት ነው የምታከፋፍለው ዘይት አይደለም ጆይን ያደረገበትን ዘይት ማከፋፈል የእሷ ታሪክ ብቻ አይደለም የተቀየረው የአካባቢዋ ታሪክ ሁሉ ነው የተቀየረው አሜን ነው ኢየሱስ ጌታ ነው ስለዚህ ይህንን ቃል በልባችሁ ሁሌ ያዙ ይህንን ቃል ያዙ ጌታ በተዘረጋችሁበት ልክ በተዘጋጃችሁበት ልክ እኔ ጌታ እያለኝ ያለው ምንድነው የቆመው ዘይት ማስለቀቅ ትችላለህ አሜን ብቻ ባዶ አምጣ ሌላ ባዶ ነገር አለ አሜን ነው ወይ አንዴ እኮ አሳይቷል ኢየሱስ ጌታ ከዚህ በኋላ ሌላ መገለጥ አጠብቁ አሜን ነው ወይ ሪቨሌሽን ወደ ሌላው ሪቨሌሽን አሜን ነው ኢየሱስ ጌታ አሜን እውነተኛ ነው ብላችሁ ይሄ ቃል ትራንስፎርም እንደሚያደርጋችሁ አቃል አሜን አሜን ነው አሜን የእግዚአብሔር ቃል ቦታ ይፈልጋል አንድ መልካም መሬት ላይ ወደቀው 30 60 100 ዝም ብሎ አይደለም 30 60 100 ያለ 100% የወሰዱት ነው 100% ፖሊስ የሚያደርጉት 60% የወሰዱት ነው 60% የሚወስዱት 30% የወሰደው ነው 30% የሚያደርጉት እንደ ልክህ ማለት ነው እንደ መዘርጋትህ ማለት ነው ኢየሱስ ጌታ ነው አሜን እግዚአብሔር አባቴ ሆይ በጌታ በኢየሱስ ክርስቶስ ያውስ ቃል ይናገራል ቃሉን ላከ ፈወሳቸው ከጥፋት እንኳን አዳናቸው ታሪካችንን ለቀየር በቤታችን ያለውን ጥያቄ በቤታችን ያለውን ማጥሮ ጌታ ሆይ ልታስወግድ እግዚአብሔር አባቴ ሆይ ባላችሁ ነገር ልሰራ መጥቻለሁ ስላልከና መሰለኝ በቤትሽ ውስጥ ባለው ነገርሽን ልቀይር መጥቻለሁ ነገርን ልቀይር መጥቻለሁ ብለህ ተናገርከና መሰለኝ የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም የሚል ቃል በእኛ ላይ እንዳይሰራ ጸልያለሁ እግዚአብሔር አባቴ ሆይ ይሄ አሁን ሲያዘልለን የነበረውን ቃል ከኛ ውስጥ ለመውሰድ አሁን ኦፖርቹኒቲ እየጠበቁ ያሉ እርኩሳን ክፉ መናፍስቶች በኢየሱስ ስም ይሄን ቃል እንዳያገኙ በልባችን ተሰውርልን ዘንድ ጸልያለሁ ዳዊት ባሪያ እንደተናገረው እግዚአብሔር አባቴ ሆይ አንተን እንዳልበድል ቃልህን በልቤ ሰወርኩ ብሎ እንደተናገረ ቃልህን የመሰወር ልምድ እንድናካበት እንድትረዳን ጸልያለሁ እግዚአብሔር አባቴ ሆይ በኢየሱስ ክርስቶስ ይሄ ቃል የተዘራው ቃል 100 እጥፍ ሆኖ እንዲበዛ በኢየሱስ ስም ጸልያለሁ አሜን በኢየሱስ ስም ጥያቄ ሁሉ እንዲመለስ ጸልያለሁ አሜን አይኖች ይከፈቱ ዘንድ ጸልያለሁ አሜን አይኖች እንዲከፈቱ ጸልያለሁ አሜን ማድረግ ያለብንን እናውቅ ዘንድ ጸልያለሁ አሜን አገራረጉን ታሳየን ዘንድ ጸልያለሁ አሜን አባቶ ይቀር ያለውን ሰዓት ሁሉ ላንተ አሳልፈን አሜን ሁሉ ላንተ ይሁን አሜን in Jesus name we pray